ዕለተ ሐሙስ የተለያዩ ስያሜዎች አሏት። በስነ ፍጥረት ትምህርት መሰረት ሐሙስ አምስተኛ ቀን ማለት ነው። ስነ ፍጥረቱ ላይ የተሰጠውን ስያሜ አባቶች ሊቃውንት በተለይ ደግሞ ቅዱስ ያሬድ ለሰሙነ ሕማማት በሚስማማው መልኩ አስማምቶ የተለያዩ የሚስጥር ስያሜዎችን ሰጥቷታል ወይም ደግሞ ስሞችን አውጥቶላታል ማለት ነው። ከነዚህ መካከል የመጀመሪያው የሚቀድመው ሕጽበተ እግር የሚባል ነው። ይሄ ሕጽበተ እግር ከመከናወኑ አስቀድሞ እንግዲህ ወንጌላውያኑ የክርስቶስን ታሪክ በተለያየ ሁኔታ አስፈረዋል። በተለይ አራቱም ወንጌላውያን የስቅለቱና ከስቅለቱ በፊት የነበሩትን ታሪኮችን ሲያስቀምጡ ተመልክተናል እና ዮሐንስ ወንጌል ምዕራፍ 13 ጀምሮ ስለ ክርስቶስ ሕማማት እየተናገረ ይመጣል። ከዚህ መካከል አንደኛው ሐዋርያት የፋሲካን በዓል ሊያደርጉ የሚዘጋጁበትን ወቅት ይተርካልና በዚህ ወቅት ላይ ክርስቶስ እንግዲህ አስቀድሞ የፋሲካ ወቅት ሲዘጋጅ ጊዜው ተፈጽሟልና አንድ ብላቴናን ታገኛላችሁ፣ አዳራሽ እንዲያዘጋጅ ንገሩት ይላቸዋል። ጊዜው ተፈጽሟልና እያለ የነበረው ክርስቶስ እንግዲህ ወቅቱ የፋሲካ ወቅት ነው። አይሁዳውያን ሲያከብሩ ደግሞ በግን አርደው የሚበሉበት ከዛ በኋላ ደግሞ 7 ተከታታይ ቀናቶችን ቂጣ የሚበሉበት ወቅት ነበረ እና ጊዜው ተፈጽሟል እያለ እየተናገረ የነበረው ስለራሱ ነበረ። የመጨረሻ የሚሆኑ ነገሮችን እየነገራቸው ነበረ። ስለዚህ ሐዋርያቱ ማርቆስን ያገኙታል። በማርቆስ ቤት ውስጥ ደግሞ እራቱ ይዘጋጃል ማለት ነው። ደቀ መዛሙርቱ እንኳን ለምንድን ነው ብለው በሚናገሩበት ሰዓት አይ እናንተ ደግሞ የኔን ስራ ልትሰሩ ይገባችኋል፣ እኔ አራያ አምሳል ሆንኳችሁ ብሎ የተናገረበት ዕለት ደቀ መዛሙርቱን ያጠበበት ነው። በዚህ ጊዜ ውስጥ እራቱ ሲዘጋጅ ክርስቶስ እንግዲህ ወገቡን ታጥቆ ሐዋርያትን እግራቸውን ለማጠብ እንደተነሳ እንመለከታለን። ለማጠብ የመጀመሪያ ያደረገው ሐዋርያው ቅዱስ ጴጥሮስን ነበረ። እንግዲህ ቅዱስ ጴጥሮስን ሊያጥበው ዝቅ ባለ ሰዓት ላይ ቅዱስ ጴጥሮስ ማጠብ አይገባህም ብሎ ይከላከለዋል። ክርስቶስም እኔ ካላጠብኩ ካንተ ጋር እድል ፈንታ የለኝም ብሎ ሲመልስለት ቅዱስ ጴጥሮስ በቅንነት ወይም ደግሞ በየዋህነት ካጠብከኝስ ሳይቀር እግሬን ብቻ ሳይሆን መላ ሰውነቴን ጠበኝ ይለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስም ለጴጥሮስ ምላሽ የሆነ ኋላም ደግሞ ትንቢት የሆነ ነገርን ተናግሯል። እናንተ ንጹሐን ናችሁ፣ ሁላችሁም ግን አይደላችሁም፣ ከእናንተ መካከል ንጹህ ያልሆነ ሰው አለ ብሎ ይነግረዋል። እግሩን የታጠበ ሰው በቂው እንደሆነ ይናገረዋል ማለት ነው። ከዚህ በኋላ ጴጥሮስን አስቀድሞ ሁሉንም ሐዋርያት ተርታ በተርታ እግራቸውን ያጥባቸዋል ማለት ነው። እንዲሁም ሊቁ ዮሐንስ አፈወርቅ የክርስቶስን ትህትና ሲናገር ክርስቶስ ትምህርትን አስተምሮ ተናግሮ ብቻ የሚያበቃ አይደለም ይለዋል፣ ይልቁንም ተግብሮ የሚያሳይ ነው ይላል። እንግዲህ አብይ ጾምን ስንጾም እንኳን እሱን አብነት አድርገን ነው አይደል? ስለዚህ ጾሞ ጹሙ ይላል፣ ተጠምቆ ተጠመቁ ይላል፣ ትህትናንም ሰርቶ ትህትናን አድርጉ እንደሚል ሲያሳይ ክርስቶስ ዝቅ ብሎ የሐዋርያቱን እግር አጠበ። በሚገርም ሁኔታ እግር ሲታጠቡ ከነበሩት ሐዋርያት መካከል አንደኛው ይሁዳ ነበረ። ይሁዳንም አብሮ እንደሚሰቅለው አሳልፎ እንደሚሰጠው እያወቀም ጭምር የይሁዳንም እግር በትህትና ዝቅ ብሎ አጥቧል። በዚህም ምክንያት ይሁዳ የተጋለጠበት ዕለት ነው። ከናንተ ከመካከላችሁ በነገው ዕለት በገንዘብ የሚቀየር ሰው ከመካከላችሁ አለ ብሎ የተናገረበት ነው። ሁሉ ትህትናን ያሳየበት ዕለት ነው። ዛሬም ቤተክርስቲያናችን ይህንን መሰረት አድርጋ በዕለተ ሐሙስ እንደሚታወቀው በሰሙነ ሕማማት ቅዳሴ አይቀደስም። በልዩነት ሰሙነ ሕማማት ላይ ይቀደሳል። አስቀድሞ ግን የዕጽበተ እግር ስርዓት ይከናወናል። እንደውም በዚህ ወቅት ላይ ሊቃውንቱ ተሰብስበው ሐዋርያቲሁ ከበበ እግረ አርዳኢሁ አጸበ እያሉ ይዘምራሉ፣ ያዜማሉ ማለት ነው። እንግዲህ ይሄ የዕጽበተ እግር ስርዓት በሚከናወንበት ጊዜ ላይ ውሃው ላይ ጸሎተ አኮቴት ይጸለያል። ከተጸለየ በኋላ የወይራ ቅጠልና የወይን ቅጠል አንድ ላይ ተደርጎ የምዕመናን እግር ወይም ደግሞ እግሩን የሚያጥበው አካል ለማጠቢያነት ይጠቀምበታል ማለት ነው። የወይራ ቅጠል የሚጠቀሙበት ዋነኛው ምክንያት ይሄ ወይራ ጽኑ ነው ወይም ደግሞ ጠንካራ ነው። ክርስቶስ የሚደርስበትን ጽኑ መከራ ሲያጠይቁ በወይራ ቅጠል ያጥባሉ ማለት ነው። ሁለተኛው ደግሞ የወይን ቅጠል ነው። የወይን ቅጠል የተባለው ደግሞ ክርስቶስ የሚያፈሳውን ደሙን የሚመስል ይሆናል ማለት ነው። ስለዚህ ክርስቶስ ትህትናን የመሰረተባት ዕለት ነች። ዕጽበተ እግር ትባላለች ማለት ነው። ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ሆኖ ሙአበ ከዚህ በመቀጠል የምስጢር ቀን ትባላለች። ታላቅ የሆነው ምስጢረ ቁርባን የተመሰረተበት ዕለት ስለሆነ ሰባቱ ምስጢራተ ቤተክርስቲያን መካከል አንደኛው ምስጢረ ቁርባን ነው። በቤተክርስቲያናችን ደግሞ የምስጢራት መደምደሚያ የሚባለው እርሱ ነው። ሰው ቢጠመቅ መደምደሚያው ቁርባን ነው። ሰው ቢያገባ መደምደሚያው ቁርባን ነው። ሰው ክህነት ቢሾም መደምደሚያው ቁርባን ነው።
ይህች ምስጢር የተመሰረተባት ዕለት ነች። ህብስትን አንስቶ ባረከና ለ13 ቦታ እንደቆረሰው ይነገራል። የ13 የመሆኑን ምስጢር የቤተክርስቲያናችን ሊቃውንት በአንድምታ ሲናገሩ ምን ይላሉ? ስለ ሁለት ምክንያት 13 አድርጎታል ይላሉ። የመጀመሪያው በዕለተ ዓርብ የሚቀበለውን 13ቱ ሕማማተ መስቀልን ሲያጠይቅ 13 አድርጎ ቆረሰው። ሁለተኛው ምክንያት ደግሞ ምንም እንኳን ለእርሱ ባይጠቅመውም ያንን ህብስት እርሱም ተቀብሏል ወይም ደግሞ ስጋውን ተቀብሏል። ይሄ ኋላ ላይ ለሚኖረው ስርዓት አብነት ሲሆን ነው። ይህም ካህናት አሁን ላይ ለምእመናን ስጋ ወደሙን ሲያቀብሉ መጀመሪያ እነሱ ተቀብለው ነው የሚያቀብሉ። ስለዚህ ለነሱ አብነት ሲሆን ስጋና ደሙን ለሐዋርያት ሰጣቸው ማለት ነው። ሐዋርያትም ይህንን ተቀበሉ። ስለዚህ እቺ የምስጢር ቀን ትባላለች። ታላቅ የሆነው ምስጢር የተከናወነበት የተፈጸመበት ዕለት ስለሆነ ማለት ነው። ሌላኛው የሐዲስ ኪዳን ሐሙስ ትባላለች። ከዛ በፊት ይቀርብ የነበረ በብሉይ ኪዳን ላይ ይቀርብ የነበሩ መስዋዕቶች ያለፉበት ነው። በዚህ በሐዲስ ኪዳን ትምህርት ላይ 3 የህግጋት ሁኔታ ይነገራል። የተሻሩ ህግጋቶች አሉ፣ ባሉበት የጸኑ ህግጋቶች አሉ፣ የጸኑ የጠበቁ ህግጋቶች አሉ። በመስዋዕትነት ደረጃ በብሉይ ኪዳን ይቀርቡ የነበሩ መስዋዕቶች አሁን ሐዲስ ኪዳን ላይ አይቀርቡ። እነዛ መስዋዕቶች አዲስ በሆነው መስዋዕት ተተክቷል፣ አማናዊ በሆነው በክርስቶስ ስጋና ደም። ስለዚህ የቆየው የብሉይ ኪዳን ስርዓት አልፎ አዲስ የሆነ ነገር እንደተተካ ሲያጠይቁ ደግሞ የሐዲስ ኪዳን ሐሙስ ብለው ደግሞ ይናገራሉ ማለት ነው። በዚህ በዕለተ ሐሙስ የክርስቶስ ሕማሙን ዓርብ ዕለት ብቻ ሄደን የምናስበው ሕማም አይደለም። ከሐሙስ ይጀምራል። ከሐሙስ የሚጀምርበት ዋነኛው ምክንያት ምግብ በሚበሉበት ሰዓት ላይ ክርስቶስ ከናንተ መካከል አንዳችሁ አሳልፋችሁ ትሰጡኛላችሁ ብሎ ምልክትን ነገራቸው። በዚህ ጊዜ ሐዋርያት ብዙ ዘመን ሲከተሉት የነበሩት ነበርና እርስ በርስ ተጨቃጨቁ። እኔ ነኝ እያሉ ክርስቶስን መጠየቅ ጀመሩ። ያው ይሁዳም ከሚቀርብኝ ብሎ እኔ ሆነን ብሎ ጠየቀው። ክርስቶስም አንተ አልክ ብሎ መለሰለት። ይሄ ሚስጥሩ ምንድነው ሲባል በፍቃዱ እንደሚሰቀል ሲያመሰጥር አንተ አልህ ብሎ ነግሮታል። ይሁዳም ከተቀበለ በኋላ ፈጥኖ ለአይሁዶች ሊናገር ከዛች ቦታ ወጥቷል ማለት ነው። በጣም በሚገርም ሁኔታ በዕለተ ሐሙስ ሌላኛው የሐሙስ ስያሜ የጸሎት ቀን የሚባል ነው። ክርስቶስ ልክ ይህንን ካከናወነ በኋላ ወደ ደብረ ዘይት ሄዱ ይላል። በዛም ከሄዱ በኋላ ጌቴሰማኒ የምትባል ቦታ ላይ ጸሎትን አደረገ። ታላቅ የሆነ ረጅም ጸሎትን አድርጓል። በተለየ ሁኔታ ቅዱስ ዮሐንስ የክርስቶስን ጸሎት በደንብ አድርጎ አስቀምጦታል ማለት ነው። ሰፋ ባለ ሁኔታ አስቀምጦታል። የሚገርመው የሐዋርያትን አለመጠንከር እዛ ጋር ሲያሳይ ክርስቶስ በሚጸልይበት ሰዓት ሐዋርያት ይተኙ ነበርና ተግታችሁ ጸልዩ እያለ ክርስቶስ ሲቀሰቅሳቸው እንመለከታለን። እንደውም 3 ጊዜ ከተናገራቸው በኋላ በሶስተኛው መከራ እንደሚመጣ ተናግሮ እንደተዋቸው እናያለን። ከዛ በኋላ እንቅልፍም አልወሰዳቸውም። አይሁዳውያን ከይሁዳ ጋር አንድ ላይ ሆነው መጡ። ዮሐንስ ወንጌል በልዩነት ክርስቶስ ማንነቱን ሲነግራቸው አይሁዳውያን ወደ ኋላቸው እንደወደቁ ይናገራል። ይህም ስለ ምስጢር ነው። ግን ደግሞ በተለየ ሁኔታ ይሁዳ ክርስቶስን ጉንጩን ይሰማዋል ማለት ነው። መምህር ሆይ ብሎ ይሄ በማር እንደተለወሰ መርዝ አይነት የሰላምታ ቃል ነው። መምህር ሆይ ብሎ ጉንጩን ሳመው። አይሁዳውያን የክርስቶስና የዮሐንስ መልካቸው ይምታታባቸው ነበርና ልክ ይሁዳ ሲሰማው ማን እንደሆነ አወቁ። በዚህ ጊዜ አይሁዳውያን ክርስቶስን ይይዙታል። በሚይዙበት ሰዓት ቀድሞ ልክ እንደ ጴጥሮስ ያለ እስከ ሞት ድረስ ከተላሃለው ይሉ የነበሩ ሐዋርያትም ፍርሃት ወደቀባቸው። እንደውም ማርቆስ በወንጌሉ በልዩነት ራሱን አርቆ ይናገራል። አንድ ብላቴና ነበረ፣ እርቃኑን ነበረ፣ ጨርቅ ራሱ ላይ ጣል አድርጎ ነበር ይልና ልክ ክርስቶስ በሚያዝበት ሰዓት ላይ ግን በኋላ ላይ አንበሳ የተባለው ማርቆስ እንኳን ጨርቁን ጥሎ እንደሮጠ እንመለከታለን። ሐዋርያቱ ተበታተኑ። በአንጻሩ ጴጥሮስ የአንደኛውን ማልኮስ የሚባለውን ሰው ጆሮውን ቆረጠው። ክርስቶስ ሰይፍን የሚያነሱ በሰይፋቸው ይጠፋሉ፣ ሰይፍን ወደ ሰጋው መልስ ብሎ ያው በዋነኝነት ክርስቶስ የሰራት ትልቋ ሕግ ፍቅር ነችና ፍቅርን አስተማረ። ስለዚህ ክርስቶስን አሳልፈው ይሁዳ ሰጠው። ከዚህም በኋላ በቀጥታ በሌሊት ይሄ ሁሉ እየተከናወነ ያለው በምሽት ወቅት ነው፣ በድንግዝግዝ ወቅት ማለት ነው። በሌሊት ወደ ሐናና ቀያፋ ወሰዱት ማለት ነው። ቀድሞ ወደ ሐና ወሰዱት። ሐናና ቀያፋ ዘመዳሞች ናቸው። ሐና አይ ወደ ቀያፋ ወሰዱ አለ። ቀያፋ ጋርም ወሰዱና ጠየቁት፣ መረመሩት። አንተ የምታስተምረው ደቀ መዛሙርቶችስ የሚያስተምሩት ምንድነው ብሎ ቀያፋ በጠየቀው ሰዓት ላይ ክርስቶስ እኔ የማስተምረውን ነገር የምናገረው በግልጽ ነው፣ በይፋ ነው የምናገረው ብሎ ነገራቸው። ይሄ ሁኔታው ለነሱ እንደሆነ አልገባቸውም ነበረ። በወቅቱ እነሱ ከጀርባ ነበረ ሴራውን ያሴሩ የነበሩትና እኔ ግን የምናገረው እውነት ስለሆነ በግልጽ በይፋ እናገራለሁኝ ብሎ ተናገረ። በዚህ ጊዜ ሊቀ ካህኑ ልብሱን እንደቀደደ
የኦሪቱ ስልጣነ ክህነትም ደግሞ እንደተሻረች አንድ ካህን ልብሱን ማውለቅ የለበትም ግን ደግሞ በወቅቱ የነበረው ሊቀ ካህን ይህንን ሲሰማ ልብሱን እንደቀደደ እንመለከታለን። በወቅቱ ተሰብስበው ከነበሩ ሰዎች መካከል ደግሞ አንደኛው ክርስቶስን በጥፊ እንደመታው በወንጌል አንድምታ ላይም ደግሞ እንደሚናገር እንደው ተነስና ሂድ ባልኩኝ ደዌህን በሸፈንኩልህ ደዌህን ባዳንኩልህ እንዴት በጥፊ ትመታኛለህ ብሎ ክርስቶስ ሲገስጸው እንመለከታለን። በአጠቃላይ እንደው ከሰፊው በጥቂቱ የዕለተ ሐሙስ የምስጢር ትርጉማቶች ወይም ደግሞ ስያሜያቶች ይሄንን ይመስላሉ። ዕለተ ዓርብ እንግዲህ የስሙ ትርጓሜ ዓርብ መካተቻ ማለት ነው። ለስነ ፍጥረቱ መካተቻ የሆነ ሰው የተፈጠረበት ጊዜ ነው። በአንጻሩ ጌታችንና መድኃኒታችን ኢየሱስ ክርስቶስ የመጨረሻውን የመስቀል ቃል ተፈጸመ የሚለውን ደግሞ የተናገረበትም ዕለት ነው። በዚህ በዕለተ ዓርብ የክርስቶስን ሕማሙን በቃ አብዝተው ያደረጉበት አብዝተው መከራ እንዲቀበል ያደረጉበት ዕለት ነው። ይህ መከራ በነገራችን ላይ ወንጌላውያኑ ቢገልጹትም እንደው ከመታሰብና ከመነገር በላይ የሆነ ሕመም ነው። በስድስተኛው ሰዓት ግን ምን አደረገ? ይሁዳ መጣ አስያዘው ማለት ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ደግሞ ወደ ጲላጦስ ቤት የሄደበት ማለት ነው። ጴጥሮስ በ9 ሰዓት የካደበት ነው። ዶሮ እስከሚጮህ ድረስ 3 ጊዜ ትክደኛለህ ብሎ የተፈጸመበት ዕለት ነው። 9 ሰዓት ማለት ነው። በዚያች ሌሊት በጣም ቁር ነበረ፣ በጣም ቀዝቃዛ ነበረ። ጴጥሮስ የካደበት ሰዓትና ጊዜ ነበረ። ወደ ጲላጦስ ይወስዱታል። ጲላጦስ በነገሮች ሁሉ ይመረምረዋል። በነገሮች ሁሉ ሲመረምረው ግን ክርስቶስን ንጹሕ ሆኖ ያገኘዋል። ከዚያ በኋላ ግን ከጲላጦስ ወደ ሄሮድስ ወሰዱት። ከሄሮድስ ወደ ቀያፋ እያሉ በ3 ሰዓት ግን ውሳኔ የተደረገበት። በወቅቱ ከነበሩ ሕግጋቶች መካከል ወንጀለኛ የነበረ ሰው እንኳን ቢኖር የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም ነበር። ለክርስቶስ ሲሆን ግን እነዚህን ሁለት ሕግጋቶቻቸውን ሻሩበት ማለት ነው። ክርስቶስን ገረፉት። እንደውም አንዳንድ መዛግብቶች ሲናገሩ ክርስቶስ ይገረፍበት የነበረው መግረፊያ ጫፎቹ እንደ ብረት ያሉ ድብልብል ኳሶች የነበሩበት፣ እነዛ ድብልብል ኳሶች ላይ ደግሞ የተፈጩ አጥንቶች የነበሩበት። ይሄ አለንጋ ታዲያ የሰው ስጋ ላይ ደርሶ ሲመለስ ብቻውን አይመለስም ነበር፣ ስጋን ይዞ ይመለስ ነበር። በዚህም አጥንቶች የተቆጠሩ የሚለው ትንቢት ተፈጸመ ማለት ነው። ግርፋታቸውም 40 ነበረ። ለክርስቶስ ሲሆን ግን ቀየሩትና የሚቆጥረው ሰው ሁለት አይነት ሰዎች ነበሩ። አንድ የሚገርፍ አንድ ደግሞ የሚቆጥር ነበረ። የሚገርፈው እንደው ሐሳቡን ሙሉ ሰብስቦ ግርፋቱ ላይ ብቻ እንዲያደርግ ማለት ነው። የሚቆጥረው ሰው እየቆጠረ ልክ 40 ሊሞላ ሲል ቁጥሩን ያሳስትና አንድ ብሎ ይጀምራል። እንደዚህ እያደረጉ 6666 ጊዜ ገረፉት ማለት ነው። ማንን ላድንላችሁ ብሎ ሲናገር በረዋንን ላድንላችሁ ወይስ ኢየሱስን ላድንላችሁ? ማንን ላድንላችሁ? ጲላጦስ ሊፈታው የፈለገው ኢየሱስን ነበረ። እነሱ ግን ማንን ነበረ የመረጡት? በርባንን ነበረ የመረጡት። ህዝቡ ሁሉ እንደውም መጽሐፍ ሲገልጠው ግደለው ብቻ አይደለም የሚለው አስወግደው እያሉ ይጮሁ ነበር ይላል። የጲላጦስ ሚስት ራእይ ያየችበት ራእዩን ለባሏ የላከችበት የሚስቱን ራእይ ከተቀበለ በኋላ ጲላጦስ ምንድነው ያለው? እኔ ከዚህ ሰው ደም ንጹህ ነኝ ብሎ ነው የተናገረው። በዚህ ወቅት ከነሱ መካከልም ያለቅሱ የነበሩ ሰዎች ነበሩ። እርጥብ የሆነ እንጨት መስቀልን አሸክመውት ረጅም ጉዞን እንዲሄድ ያደረጉት። በወቅቱ ይወድቅ ነበረ፣ ይነሳ ነበረ፣ በሰንሰለት ይገፉት ነበረ፣ ይስቡት ነበረ። ማነው የመታህ እያሉ እርስ በርስ እየመቱት ይሳሳቁበት ነበረ። በወቅቱ ስምዖን ቀሬናዊ የተባለ አንድ ሰው ግን በመንገድ ላይ ያገኘውና እሱን መስቀሉን አሸከሙት ማለት ነው። በአንጻሩ ወደ ቀራኒዮ ወይም ደግሞ ጎለጎታ ከደረሰ በኋላ በትልልቅ ሚስማሮች ቸነከሩት። በመስቀል ከተሰቀለው አንደኛው ወንበዴ ምልክትን ፈለገ። እንደው እውነት አንተ አምላክ ከሆንክ ራስህን አድን እኛንም አድን ብሎ ተናገረ። በአንጻሩ ሌላኛው ወንበዴ ግን ኃጢአትን እንደሰራ ስላመነ በመንግስት በመጣህ ጊዜ አስበኝ አለ። ይህን ሁሉ ከጨረሰ በኋላ ለአቅርቦተ ሰይጣን ወይም ደግሞ ሰይጣንን ለማቅረብና ለመያዝ ሲል ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውኸኝ ብሎ ተናገረ። ሰይጣንም ይህስ እንግዲህ ከዚህ አስቀድሞ 7 ተአምራቶች ተከናውነው ነበረ። ከዚህ ቀደም የትኛውም ቅዱስ ሲሞት 7 ተአምር ሲከናወን አይቶ አያውቅም ነበረ ሰይጣን እና ይህስ አምላክ ይሆናል ብሎ ሸሽቶ ነበረ። አምላኬ አምላኬ ስለምን ተውኸኝ ሲል ግን አይ ሰው አገኘሁ ብሎ በሚይዝበት ሰዓት ላይ ቀድሞ ለአዳምና ለሔዋን ቃል ገብቶላቸው የነበረውን ከእግራቸው ስር እንደሚጥላቸው ሰይጣንን እዛው ከእግራቸው ስር ጣረላቸው። በመጨረሻም በፈቃዱ ነፍሱን አሳልፎ ሰጠ። ልክ በሚሞትበት ሰዓት ላይ ተፈጸመ ብሎ ተናገረ ማለት ነው። በ9 ሰዓት ነፍሱ ወደ ሲኦል ወርዳ ነፍሳትን ያወጣበት ነው ማለት ነው።